መቼም ታመን አንገት ዘፍተን አንቀርም አለ ነገር አረሱት ይሉኛል ያው መራመድ አረሱት ይሉኛል የመተማ መሬት ያርማጭሆን መሬት ያው ነኝ ጥቃት በየተራ እስከመቼ ባለፉት 21 የወያኔ የግዛት ዓመታት አይነቱና መጠኑ ይለያይ እንደሆነ እንጂ ጥቃት ግፍ በደልና እብሪታዊ የመብት ገፈፋ ያልደረሰበት ኢትዮጵያዊና የኢትዮጵያ ክፍል የለም ገበሬው የመንግስት ሰራተኛው የፋብሪካ ሰራተኛና በየዘርፉ የዕለት ጉርሱን አሳዶ የሚኖረው ሁሉ የወያኔን የሰቆቃ ግፍ በትር በየተራ አይቶታል እያየውም ይገኛል የኢትዮጵያ ሕዝብ በድህነት አንጀቱ ለፍቶ ያቋቋማቸው ተቋሞቹ እየፈራረሱ ለወያኔ አገዛዝ እንዲመቹ ሆነው ሲጨፈላለቁም አይተናል ወያኔ ይህን ሁሉ ያደረገው አንዱን ባንዴ በሚል ስልት ነው መምህራንን ሲያጠቃ የፋብሪካውን ሰራተኛ ተመልካች ያደርገዋል ገበሬውን ሲያጠቃም ከተሜውን ዝም ይለዋል ከተሜው ላይ ሲዘምት ገበሬው ተመልካች ይሆናል ቤተክርስቲያን ላይ ሲዘምት ቤተ ሙስሊሙ ይመለከተዋል የቤተ ሙስሊሙ የበደል ተራ ጊዜ ቤተክርስቲያን ተመልካች ትሆናለች ይህ እንግዲህ ወያኔን እስከዛሬ ያደረሰው ስልት ነው አራዊታዊው የወያኔ አገዛዝ በተመቸውና ይጠቅመኛል ብሎ ባሰበ ሰዓት ሁሉ የውብ ህዝብነት ምልክታችን የሆነውን የባህልና የቋንቋ ስብጥርነታችንን እርስ በርስ ለማናከሻነት ሊጠቀምበትም ሞክሯል በተወሰነ ደረጃ አልሰራላቸውም ማለት ግን ያስቸግራል ወያኔዎች ከፋፍሎ መግዛትንና በየተራ ማጥቃትን በኪነ ጥበብ ደረጃ አሳደገነዋል ብለው ያምናሉ በህዝብ ወገን ያለነውም የዲሞክራሲና የነጻነት ኃይሎች ለዚህ አልተመቸንም ማለት ያስቸግራል ይህንን ከፋፍሎ የማጥቃት ግፍ በጋራ ለመመከት ያደረግነው ጥረት ህዝባችን ላይ የደረሰ ካለው ጥቃት ጋር ቢያንስ የሚመጣጠን አይደለም የወያኔ መሪዎች ዛሬ ስልታቸውን በማሻሻል አደገኛ ጨዋታ በቤተ እምነቶቻችን ዙሪያ መጫወት ጀምረዋል የቤተክርስቲያንና የአብያተ መስጊዶችን አስተዳደር በካድሬዎቻቸው ለመቆጣጠር ከሚያደርጉት ሰይጣናዊ ተግባር በተጨማሪ ህዝቡ ሃይማኖት ለይቶ እንዲባላ ለማድረግ በእጅጉ የሚቀፍ ፕሮፓጋንዳም እያካሄዱ ነው ፍጹም ምሳሌያዊ የሆነውን የኢትዮጵያ ሙስሊም የሲቪል መብት ጥያቄ እንደ ባዕድ መሳሪያነትና እንደ ሽብርተኝነት ለማሳየትም እየሞከሩ ይገኛሉ በኦርቶዶክስ ቤተክርስቲያን ውስጥ ሙሉ እጁን በማስገባት የተጀመረውን እርቀ ሰላም በማፍረስ የራሱን እንደራሴም ሰይሟል ይህም አልበቃ ብሎት ለዘመናት በመከባበር የኖረውን ሙስሊሙንና ክርስቲያኑን እርስ በርስ ለማጋጨት ሌት ተቀን እየሰራ ይገኛል ዛሬ ከመቼውም ጊዜ በበለጠ ሀገራችን ወደማትወጣው አደጋ እየተገፋች ነው ይህንን ወያኔ ያዘጋጀልንን የክፍፍልና ግጭት ድግስ ለመመከት ይበልጥ ባንድነት የምንቆምበትና የምንታገልበት ጊዜ ዛሬ ነው ግንቦት 7 የፍትህ የነጻነትና የዲሞክራሲ ንቅናቄ ለወያኔ የከፋፍለህ በየተራ ቀጥቀጥ ፖሊሲ መድኃኒቱ አንድ ሆኖ ባንድነት አሻፈረን ብሎ መነሳት መሆኑን ያምናል ወያኔ ጉልበቱ የኛ መከፋፈልና ለክፍፍሉ መመቸት መሆኑን ያምናል እኛ ስንተባበርና ልዩነታችንን ለመጠቀም የሚያደርገው ሙከራ ስናከሽፍና አንዱ ላይ የሚደርሰው ጥቃት የሁላችንም ብለን የተነሳንለት ወያኔ የለም ግንቦት 7 ወያኔ በፍቃዱ የማይታረም ፋሽስታዊ አምባገነን መሆኑን ከተረዳ ሰንብቷል በመሆኑም ወያኔን በማስገደድ ወይም በማስወገድ ነጻነታችንን መቀዳጀትና ነጻ ሀገር እንዲኖረን ማድረግ አለብን ብለን እናምናለን ለዚህ ትግልም ማንኛውንም መስዋዕትነት ለመክፈል ተነስተናል ነጻነትና ኮርተህ በነጻነት የምትኖርባት ሀገር እንድትኖርህ የምትወድ ኢትዮጵያዊ ሁሉ ተቀላቀለን ድል ለኢትዮጵያ ሕዝብ አለ ነገር አርጓንደርና
ጎጃመር የማለነገር አልሿም አለነገር ነገር አለነገር መቼም ታመን አንገት ዘግተን አንቀርም አለነገር